ስሜ መሐመድ ማህሙድ መሐመድ ይባላል። የኢትዮጵያ ወጣቶች ምክር ቤት የስራ አስፈጻሚ አባልና የቤኒሻንጉል ጉሙዝ ክልል ወጣቶች ምክር ቤት ሰብሳቢ ነኝ። መቃቂያ አምደብደላትን ጃማ ኢዶን ራዱፌስ መጋላ ድሬዳዋቲ ጌኑ ጂቲያ ዱገላ ከፌደራላ መናመሪ ጅራዎችስ ቶፊ አከስመት መናመሪ ደርገጎ ድሬዳዋ ወሊቀም ሽመይ ፌቨን ገብረ እግዚአብሔር ይባሃል መጻኸሎ ከትግራይ ናይ መናእሰይ ቤት ምኽሪ كأوناتي نيسرح حلفنات كعنتني مكتل بريزيدنت هي مالك. بسم الله الرحمن الرحيم. مقعي هو محمد أحمد نور كدوميها كل هذا نيرة جاية الصومالي ذا. إثيوبيا كعندنا تيم الأحبورة. لما هي تسنة دسنة أفادهم كامل أكتمتين. وطاد ساك سامبري بالالو يسيدما كنلو تاتوش كونسل بريزيدنتني. لارج لويت هذا هو ميام كان لا كريدة تنه لارو كلا تجو تنيو دو Mane kane delet lalat kuma ke lat politika de kan kalat kana ke kadaran ta ke charma da to ba ka gwada da no lat ka gwada ba አማኑኤል ሳሙኤል ይባላል ደቡብ ኢትዮጵያ ክልል ነው ያመጣሁት። ያው ዛሬ እንግዲህ ስለ ሰላምና ወጣቶች የተወሰነ መልእክት ማስተላለፍ ፈልጋለሁ። እንደሚታወቀው ሀገራችን ኢትዮጵያ በርካታ ቁጥር ያለው ወጣቶች የያዘ ሀገር ናት። ስለዚህ ይሄን ከፍተኛ ቁጥር የያዘ ወጣት ሰላምን ከማስጠበቅ አንፃር ከፍተኛ ሚና መጫወት አለበት። ስለ ሰላም ሲነሳ እንግዲህ ወጣቱ ግንባር ቀደም የሰላም ዘብ መሆን እንዳለበት ይታመናል። ስለዚህ ሰላም ሲኖር ወጣትም የዚህ ተጠቃሚ ነው የሚሆነው። ወጣቱ ከምንም በላይ ሰላምን ከማስፈን ሰላም እንዲሰፍን ከማድረግ አንፃር የራሱ ከፍተኛ ሚና መወጣት አለበት የሚል እምነት አለኝ። አከስመት ኮሞሊ ገለቱ ማኒ መሪ ድሬዳዋ ከሰቱ ከንኖ ጀቱ ዋይ ደርገጎ ጀል ቀብሲሴ ከን ሲያሳት ሰው ከን ዲነግደት ረጫልማን ሞ ዋይ ነገኛ ጀል ቀብሲሴ ከሰቱ ነገኝ ኩን ቡራ እንምናማ ከትንጅራቱ ነገኝ ጅራቱ እንምናማ ጅራታ ሰኒፉ ነገኛ ጀል ቀብሲሴ አከብየትስ አከመጋላተኝትስ ነገኙ አንበርባችሳቴፍ ምቲ ከመና መሪ ደርገገይሰቲ ዋይ ነገኛ ሀነቲ ቂጣ ስርቲ ኦጀቹዳፍ ከይሰቱ ከሮረ ባፈነ ከኖጀጃ ዙሬ ተው ንቤከማ ጉያራ ቢሾፍቱ ረት ከገፈሙ ጅሩ ከይሰቱ ደርገገይሲ ነገኛ ዋራ አከሚ ፊዱ እንዲያዋንጀው መጋላፊስ ታናን ቢያፊስ ታናን አከስመት ያደ ተኮ ተኮ ቀቡ ሼር ወልጎሩዳን መጋላ ተኮረ መጋላ ተኮዋን ጅሩ ወሊ ሼር ጎኔ ያተ ከኑ ጅጅሬ ነገኛ ዋራ ፊዱ ቀብና ከሚ ፊዱ አከሚ ዱፉ ቀባንጆ ወልመሪያቻ ጅራ አከስመት ነገኛ ዋራ ብቻ ፊዱ ሰንተይን ሀላታ ነገኝ አመንሲሳ ተሄ ገርቴ ቢየተና ፉለ ዱረ ተጨሱ ዘንደው አከስመት ነገኝ ማለከተው ነገኝ መነባት ማለከ በርባችሳ ተሄ ለንጂሊ አዳዳ ከንፈዳቻ ጅርተው ገመን ማሊብ ስመርባና ኣብ ሰላም ብዛዓ ሰላም ክንዛረብ ከለና መብዛሕትኡ ግዜ ዝለዓል መንእሰይ እና ምክንያቱ ትዝጉዳእ ውነይ ትዝጥቀሙ ውነይ ባዓዊዩ መንእሰይ ስለዝኾነ ሰላም ክላዓል ዘለዎ መንእሰይ እዩ ኢለ ዝግምት ማለት እዩ። በተለይ ከዓንተኒ ኣብዚ ንወስዶ ዘለና ስልጠና ብዙሕ ነገር ዝተምሃርናሉ በተለይ ከዓንተኒ ሼርድ ቫልዩስ ዝብል ብዙሕ ዘመሳስለና ወላ ዳይቨርሲፋይድ ዝኾነ ማሕበረሰብ ይሃልወና ከም ኢትዮጵያ ግን ብዙሕ ዘመሳስለና ዘራኽበና ሓደ ዝገብረና ነገር ከም ዘለ ዝብል ነገር ኢና ክንርኢ ኽኢልና በተለይ ከዓ ኣብዚ ናብ ናሽናል አክሽን ፕላን ዘለ ዋይፌስ አጀንዳ ከም ሓደ ፓርት ኦፍ ናይ ኢትዮጵያ ሕጊ ጌርካ አዶፕት ምግባር ዘለ ፕሮሰስ ብጣዕሚ ብዙሕ ነገር ዝተምሃርናሉ ብዙሕ ነገር እውን ክንመሃረሉ ዝግባእ በተለይ ከዓ ናይ መንእሰይ እጃም ብጣዕሚ ብዓብይኡ ክሰፍሑን ከም ዝግባእ ፓርቲሲፔሽን ኣብ ዲሲዥን ሜኪንግ ዘለዎ መንእሰይ ክዓቢ ከም ዝግባእ ክሰፍሕ ከም ዝግባእ ከምኡ ናይ ኢትዮጵያን ዩዝ ካውንስል ወይ ከዓ ናይ ኢትዮጵያ ቤት ምኽሪ መናእሰይ ዝገብሮም ዘለ ብዙሓት ስራሕቲ ሕጂ ከም ትግራይ ኣብ ቀረባ እዋን ታሕሳስ እዩ ተቋቂሙ ዘለ ከም ቤት ምኽሪና እዚ ሓደ ንባዕሉ እቲ መንእሰይ ኣብ ዲሲዥን ሜኪንግ ዘለዎ ፓርቲሲፔሽን ክገፍሕ ክሰፍሕ ሓሳቡ ክድመፅ ኣብ ኣድቮኬሲ ዘለዎም ምልዓኣልና ስርሖም እዩ ዘርእየካ እና ኣብኡ ከለኹ ከመስግን ይፈቱ ዝገብርዎ ዘለው ምትብባዕ መበረትታዕ ማለት እዩ madashan kaga faa'iideysanaya oo qolka badan ama anbaa ku daraya dhamaan dhalinyarada deegaanka Soomaalida inay ka mid noqdaan
ka qayb qaadashada sugidda amniga. Amnigu sida ogtihiinba cid kasta ayuu dan u yahay, cid kastana mas'uuliyad ayaa ka saaran. Dhalinyaradu maadaama tahay populationka ugu badan 75% waa laga maarmaan inay doorkoodu ka muuqdo sugidda amniga. iyo sugidda amniguna maaha kaliya inaad qori qaadato ama aad maaragtay xuduudda tagto adigoo badbaadinaya dhalinyarada wacyigelinaya bulshadana u aqal celinaya ayaad kaga qayb qaadan karaysaa. ka afarka ka xadulu عندنا أنا ولا بسنتي كيفنتا بدابر سلطان تكي وكادوه عندنا تا سوشيال سيرفيس فولنتري تامو متقبل هالسقول لها ستني مدعينه أفر مدعينه كادوه يكيه يعني هم تامو متقبل هالسقول لها ستني إن كتناني برنامج إلى ناشنال ديالوج بحهانما قبل هالسقول لها ستني عندنا تبلا بركة هذه سنتي تالتان تارجت راحت هايته منجوه تم حلبنا فوح فنا أبنو أنا أما توصلت كادوه إقراروني يعلنوا كل ركاكات دلتني تن بيرورناها برابرت لتام أبننا أنا ميه إقرار لينو. زاري سوست كان بشوفتو كتما وتاتوش بسلام زوريا سيستن بروسلتنا جيك وتيتاما وتاتوش مثلي هون لون حجرابي هنيتا ترتو كل لاوي نبارا وي هنيتا تشون من شارجو እንደ አንድ ኃላፊነት ለሚሰማው ወጣት ምን መስራት አለባቸው የሚለውንም ቀጣይ ለምንሰራው ስራ አቅጣጫ የሚያሳይ እጅግ በጣም ስኬታማ የነበረ የስልጠና ጊዜ ነበር። መደረጃው የወሚያም ፖለቲካሊ ከፓርቲሲፔሽን ከማር እንዲያን ፖለቲካ ወንከ ኝን ማለ ደረጓው ወደ ማነደ ከን ጃልተን ወሚያም ከደራን ተገቻር መደራተ በወሚያም ማይ ፒሊዮስ በዚህ ዋይፌስ አጀንዳ ላይ የጋራ ለማድረግና ወርክሾፕ በጀመርንበት ለኢትዮጵያ በሚጠቅመው ልክ የኢትዮጵያን ሕዝብ እሴት፣ ባህል፣ ወግ፣ ሰላምን በማስጠበቅ በየአካባቢው የሚኖሩ ኢትዮጵያ ማህበረሰብ እንደ ብዛህነታቸው ችግርን ግጭትን የሚፈቱበትን የእርቅ ስነ ስርዓቶችን በደንብ ከዚህ ከዘመናዊ መሳሪያ ጋር ዘመናዊ በዚህ ዘመን ትውልድ ጋር በማስተሳሰር ወደ ተሻለ የእርቅ አፈታት ስርዓት በጥናትና በምርምር በማስደገፍ ትናንት አያቶቻችን አባቶቻችን በአብሮነት በአንድነት ችግሮችን ለመፍታት የመጡበትን መንገድ እኛውም በዚህ ዘመን አጠናክረን በማስቀጠል የሰላም እሴቶቻችን ችግሮችን የምንፈታበት የእርቅ ዘዴዎችን በደንብ በማጠናከር ያንን በመገንዘብ ትናንት ያለፍንበት መንገድ አባቶቻችን የመጡበትን ሂደት በደንብ ትኩረት በማድረግ ያለ ለውጤታማነት በጋራ መስራት ይጠበቅብናል ማለት ነው። የክልሉ ወጣቶች ምክር ቤት ከተቋቋመ አንድ 6 ወር ሆኖታል። በዚህ ጊዜ ውስጥ እንደሚታወቀው ከዚህ በፊት ክልላችን የነበረበት የጸጥታ ችግር ወጥቶ ፊቱን ወደ ሰላም ያዞረበት ሁኔታ ነው ያለው። የነበረው የጸጥታ ችግርም ወደ ሰላም እንዲመጣ ወጣቱ ከፍተኛ ሚና ተጫውተዋል። የክልላችን ወጣቶች ከዚህ ቀደም ሲጫወቱት የነበረው ሚና አሁንም በመድገም በተለይ ሰላማችን እንዲጸና ከማድረግ አንጻር እንዲሁም የክልሉ ዘላቂ ሰላም እንዲሰፍንና ማህበረሰባችን ወደ ሰላም ፊቱን እንዲያዞር ከመስራት አንጻር የራሱ ሚና መወጣት አለበት የሚል መልእክት አለኝ። ስለዚህ እንደ አጠቃላይ የኢትዮጵያ ወጣቶችም የኛ ክልል ወጣቶችም ሰላም ትልቅ ዋጋ እንዳለው ተረድተው ችግሮች እንዳይፈጠሩ ከማድረግ የራሳቸውን ሚና መወጣት ይኖርባቸዋል። የተፈጠረ ሰላም ደግሞ ዘላቂነት እንዲኖረው ህብረተሰቡ ፊቱን ወደ ልማት አዙሮ ስራዎች መስራት የሚችሉበት ሁኔታ እንዲፈጠር ወጣቱ ከፍተኛ ሚና ይወጣል ማለት ነው። ከይሰቱ መጋላን ተኛ መጋላ ከይሰቱ ለገኛው ጀልቀብሲሴ አኩማ ወሊገለቶ ከብየትቱ ነገኛ መንሲሳን መጋላ ተኛ ከሰጀራ kana kan dhufe waallaayyoo miti keessattuu bulchiinsaa wajjin qabsiise qaama nageenyaa wajjin qabsiise manni marii dargaggeessa Dirree Dhawaa harka takka ta'uudhaan nageenyi kun haalaataatti amansiisaa ta'u pirogiraama baasee isaan wajjin dargaggeessa keessattuu leenjii adda addaa qopheessuudhaan isaan kun akkaataa gartee biyya kanatti ceesisuu danda'an
isaanis jijjiirama akkamii fiduu danda'e waan jiru irratti waan addaa hojjechaa kan turre ta'uu isaa beekamaadha. Saniifuu nageenyi ilma namaa jiraachuudhaaf bishaanii fi akkasumatti illee midhaan adda addaa keessa barbaachisutti nageenyis ilma namaatiif waan bu'uura ta'e jecha dargaggeessa irratti akka magaalaa teenyatti keessattuu dargaggeessi haalaataa nageenyi waan ta'e hubatee ifumaaf magaalaa isaa haalaataatti inni eeggachaa turu keessattuu galgalaas qaama nageenyaa wajjin bahuudhaan dargaggeessi kafaltii takka ala maaliif nageenya fiduudhaaf kafaltii maallaqa hin barbaachisu namaaf kafaltii waan hin barbaachifne jecha nageenyi keessattuu ilma namaatiif waan bu'uura ta'e jecha dargaggeessi haalaataa saniin magaalaa teenya qaama nageenyaa wajjin ta'uudhaan halkan roondii paatrool godha akkasumatti illee haalaataa waan adda addaa keessummaan gisee dhuftes qaama nageenyaa wajjin ta'uudhaan nageenya magaalaa isaa eegsisuu irratti adda duree ta'ee waan hojjechaa jiru jecha keessattuu magaalaan teenya magaalaa nagayaa taatee tan beekamtu jechuu barbaadeeti. Marka dhalinyaro maadaama dhalinyarota volunteerism ku shaqayso enerjigeeni waqtigeena firiigana kaga faa'iidaysano hawlahan tabarucaadka siiba sugidda amniga deegaanka. Asalaamu calaykum aad baad mahadsantihiin. aduhu baadho xadol akku geetima hena use peace and security xaagata gabaha sagolaka haystaan nagay elitaanteno farondhaniti kaaduhu far muddaciino haba hentama muddi كل قفر متتكين تميتان جناسة روكي حربتي إسكا قفر متكاه كلا نسيني كادوه و كونفليكتكي اللي حتى من مدتا تامتنو قدقين. በዚህም በስልጠና መድረክ በተለይ በቀጣይ እንደ ሲዳማ ክልል ወጣቶች ምክር ቤት የምክር ቤቱን አመራሮችንና አባላቶችን እንዲሁም ሌሎች የወጣት አደረጃጀቶችን በጋራ አሰባስበን ለመስራት ላሰብ ነው። በተለይ በሰላም ዙሪያ ለመስራት ላሰብ ነው። ስንቅ የሚሆን ሂንት ያገኘንበት መድረክ ነው የሚል እምነት አለኝ። በዚህም ብዙ ስራዎችን ቀጣይ የምንሰራ ነው የሚሆነው ማለት ነው። ሶዴ ላሮ ችሎት ያትከታን ችኔ ትሬኒንግ መጅኔ ላትከጃን ዋላ UNDP ቸጆንኬል ከንወኔ ጓ ከትሬኒንግ እንችኔ ጀገን ጓ መከ ኩይደ ሶዴ ላራ ሙችራን ወላልደ ጆክቶንሚ ደረጓ ከንወኔ ወይዱን የሰላም ደህንነት ላይ የሰላምን በዘላቂነት ለማስከበር ለማስጠበቅና በሰላም ሂደት ውስጥ ሰርቶ ውጤታማ ለመሆን ሀገርን ለማስጠበቅ የሀገርን አንድነትና አብሮነት እስከ ቀጣይነት ባለው ልክ ለመገንባት ሀገር መንግስት ግንባታውን ለማጠናከር ሀገር መንግስት ግንባታውን ለማስጨረስም ትናንት ከአያቶቻችን ከአባቶቻችን እንደ ብዝሃነታችን መጠን በየአካባቢው የሚንጸባረቁ ችግሮችን ለመፍታት ትናንት አያቶቻችን ሲጠቀሙ የነበሩ ግጭት አፈታት ስርዓቶችን በደንብ አጠናክረን ባህላዊውን ወደ ዘመናዊ አድርገን ጥናትና ምርምር ላስደግፈን በውጤታማነት መጠቀም ይጠበቅብናል ብዬ አስባለሁ። ከዚህ ያለፈ ናሽናል አክሽን ፕላን እጅግ በጣም አካታች በሆነ የኢትዮጵያ ወጣቶች ምክር ቤት ሌሎች የኢትዮጵያ ወጣቶች አደረጃጀቶችን በጋራ በማቀናጀት ውጤት በሚያመጣ ልክ ውጤታማነቱ ሁሉም ሰው ዘንድ ተቀባይነት ባለው ልክ የኢትዮጵያን ብዝሃነትን ታሳቢ ያደረገ ገጠርን፣ ከተማን፣ አርሶ አደርን፣ ከተማ ነዋሪውን ሁሉንም ታሳቢ ባደረገ ሁሉም ደግሞ አሰፍታንስ የሚኖረውን የናሽናል አክሽን ፕላን በደንብ ኦርጋናይዝ ተደርጎ በሁሉም ዘንድ አመነታ ያለው ጠንካራ ናሽናል አክሽን ፕላን ለማዘጋጀት በተጀመረው መንገድ እስከ ውጤታማነቱ ድረስ በጋራ ትብብር እና ትግግዝ ለውጤቱ እስከሚበቃ ድረስ እየገመገምን እያየን እየተከታተለን ለውጤት የምናበቃበትና በጋራ ትብብር ውጤት የምናመሰግንበት ይሆናል። አመሰግናለሁ። ይሄን ካልኩ ትንሽ በአካባቢ ቋንቋ መልእክት ለማስተላለፍ ፈልጋለሁ። الشامبقلوني نمبتي التلمية ثانسية لازم الشباب انشروا السلامي والسلام كان بسيم بلن انشروا تقولوا كنوا والقلهدي السلام عليكم ورحمة الله وبركاته. شكرا لك.